ውድ ጠለስ ሚዲያ ቤተሰቦችና ታዳሚዎች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ ባሳየ ደርቤ የሚቀርበው የህዳር 22 ቀን 2018 ዓ.ም የዘወትር ፕሮግራማችን ነው። እናም በዛሬው ፕሮግራማችን ልዩ ልዩ መረጃዎችን፣ ወቅታዊ ጉዳዮችን፣ ዕለታዊ ፖለቲካዊ አጀንዳዎችን ወደ እናንተ የምናደርስ ይሆናል። ስለዚህ የጠለስ ሚዲያ ሜምበርና ሰብስክራይበር በመሆን ስቲከሮችን በማበርከት ብሎም ዝግጅታችንን ላይክ፣ ሼር እያደረጋችሁ ለሌሎች በማጋራት እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት እንጋብዛለን። የጠለስ ሚዲያ ሜምበር፣ ሰብስክራይበር፣ ሞዴሬተር፣ ጊፍተር የሆናችሁ ወገኖችን በእጅጉ እያመሰገን ሌሎቻችሁም ዝግጅታችንን ማየት ከመጀመራችሁ በፊት ሰብስክራይብ አድርጉ እንላለን። ትናንት ባቀረብነው ጥሪ መሰረት 100 ሰው ሰብስክራይብ አድርጓል። ስለዚህ ዛሬም ዝግጅታችንን ማየት ከመጀመራችሁ በፊት ሰብስክራይብ አድርጉ፣ በምታዩበትም ሰዓት ላይ ታፕታፕ ማድረግ አይረሳ በማለት በቀጥታ ወደ ዕለቱ ፕሮግራም እናልፋለን። ወደ መጀመሪያው ርዕሳችን ከመሸጋገራችን በፊት ታላቁ ሊቅ አባ ይባቤ በዛሬው ዕለት ማረፋቸው ተሰምቷል። በአንድ ወቅት በዳንኤል ክብረት ጥቆማ መሰረት፣ በአያሌው መንደሬ ጥቆማ መሰረት አገዛዙ አስሯቸው የነበረ እና በርካታ ግፍ እንደፈጸመባቸው ሲነገር የነበረው አባታችን በዛሬው ዕለት ማረፋቸው ተሰምቷል። አባ ይባቤ ከስርዓት ከወጡ በኋላ በጤና እጦት ሲሰቃዩም እንደነበር ተነግሯል። እስር ቤት ገብተው ምናልባት መረዘዋቸው ሊሆን ይችላል፣ የሆነ ነገር አድርገዋቸው ሊሆን ይችላል። ይሁንና ከዛ በፊት ጤነኛ የነበሩት አባት ከእስር ቤት ከወጡ በኋላ በጤና እጦት ሲሰቃዩ እንደነበር ተገልጿል። እና ለአባታችን እስራትም ሞትም ከጀርባ እና አያሌው መንደሬና እነ ዳንኤል ክብረት ተጠያቂዎች ናቸው። ምንም እንኳን ዛሬ ላይ እነሱ ጠያቂዎች ቢሆኑም ፍትህ የሌለበት ዘመን ላይ ያለን ቢሆንም እስካሁን ድረስ ያስከፈሉን ዋጋ ወደፊት ከባድ አደጋ ይዞባቸው እንደሚመጣ መገመት አይከብድም። ከዛ ባለፈ እነ ዳንኤል ክብረት የመጨረሻ ጣፈንታቸውን ለመረዳት በአንድ ወቅት በሄሊኮፕተር አደጋ ሞቱ ተብሎ የተነገረ ጊዜ ምን እንደተከሰተ ማየት በቂያቸው ነበር። የዛን ሰዓት ላይ ጎርጎር አካባቢ የተከሰከሰው ሄሊኮፕተር ላይ እነ ታዬ አጽቀሥላሴ፣ አገኘሁ ተሻገር፣ አረጋ ከበደ፣ ዳንኤል ክብረት ሄሊኮፕተሯ ውስጥ ነበሩ በመባሉ የተነሳ ሶሻል ሚዲያው እንዴት በልልታ ደምቆ እንደነበር የሚዘነጋ አይደለም። አባ ይባቤ ትናንትና ዋጋ ቢከፍሉም ዛሬ ግን ህልፈታቸው ሲሰማ ሶሻል ሚዲያው በሳቸው ፎቶና በሀዘን ተጥለቅልቋል። እነ ዳንኤል ክብረት ግን ስማቸውን የሰው ማተባቸውን የበጠሱና በርካታ ክህደት የፈጸሙ በመሆናቸው የተነሳ የመጨረሻ ጣፈንታቸው እንደነ ደበበ እሸቱ መሆኑ አይቀርም። ደበበ እሸቱ የተከበረ አርቲስት ነበር በአንድ ወቅት ማለት ነው። ከዛም አልፎ የነ ሮማን ፕሮቸስካን ኢትዮጵያ የባሩድ በርሜል መጽሐፍ ለመተርጎም የበቃ በዛም ተወዳጅነት የነበረው አንጋፋ አርቲስት ነው። የሆሊውድ አክተሮች ጋር የሆሊውድ ተዋናዮች ጋር አብሮ መተወን የቻለ አርቲስት ነበረ። በመጨረሻ ግን አብይ አህመድ ጋር መተወን በመምረጡ የተነሳ አሟሟቴን አሳምረው የሚለው ጸሎቱ ሳይሰምር ቀርቷል። በብልጽግና ካድሬዎች ለአንድ ቀን ጮክ ተደረገ። በሶሻል ሚዲያ የሳይበር አርሚውም ርዕስ እንዳረጋቸው ተደረገ። ከዛ በኋላ ተረሱ። ህዝብ ልብ ውስጥ ስትቀበር ግን የፈለገ ነገር ቢሆን ልትሞት አትችልም። ሆነ ነው የምትኖረው እንደ አሳምነው ጽጌ። ከዛ ባለፈ ግን በአገዛዙ ትዕዛዝ መሰረት አበል የሚከፈላቸው የሳይበር ሚሊሾች ርዕስ ሊያደርጉ የሚችሉት ለአንድ ቀን ነው። ያውም መመሪያ ስለሆነ ማለት ነው። በማግስቱ እንዳልተፈጠርክ አድርገው ይረሱሃል። ስለዚህ የነ ዳንኤል ክብረትን ዕጣ ፈንታ ይሄ መሆኑ የሚቀር አይደለም። በተረፈ የአባታችንን ነፍስ ይማርልን ማለት እወዳለሁ። አብይ አህመድ የጎንደር አመራሮችና ባለሀብቶችን ከሰበሰበ በኋላ ይኸውላችሁ እኔ ወልቃይትን አሳልፌ ለእናንተ በመስጠት የተነሳ ከትግራዮች ጋር ወደ ጠብ ገብቻለሁ። እሱ ብቻም አይደለም፣ ትግራዮች ከኤርትራውያኖች በዚህ በኩል ደግሞ ከፋኖች ጋር ጽምዶ የሚል አደረጃጀት ፈጥረው ጥምረት ፈጥረው እየወጉኝ ነው። እሱም ብቻ ሳይሆን ጎንደር ላይ እንኳን ወልቃይትን አሳልፌ ሰጥቼ ሳበቃ የጎንደር ፋኖ ምንን እየደበደበኝ ነው። አፋባ ውስጥ ያለ የጎንደር ፋኖ እየደበደበኝ ነው። ስለዚህ ጎንደር ላይ ያለን ፋኖ አጥፍታችሁ በአጭር ጊዜ ውስጥ ጎንደርን ከጎኔ የማታሰልፉ ከሆነ ወልቃይትን አሳልፌ እሰጣለሁ ማለት የወልቃይትን ካርድ እንደሳበው የጠለስ ሚዲያ ምንጮች ገልጸዋል።
ይህንን ከወራት በፊት የተናገርነውን ቪዲዮ መጋበዝ ያስፈለገው ብለን ነበር ለማለት አይደለም። ብለን ነበር ለማለት ሳይሆን አሁን ላይ ተግባራዊ የሆነ በመታየቱ የተነሳ ነው። እንግዲህ በአንድ ወቅት በተናገርነው ንግግር ላይ ባዘጋጀነው ፕሮግራም ላይ አብይ አህመድ ወደ ጎንደር አምርቶ ባለሀብቶችንና አመራሮችን ሰብስቦ አድኑኝ ማለቱን ገልጸን ነበር። አድኑኝ፣ ከጎኔ ቆማችሁ የምትታደጉኝ ከሆነ ታደጉኝ፣ ካልሆነ ግን ወልቃይትን መደራደሪያ አደርገዋለሁ፣ ህወሓት ጋር መስማሚያ አጀንዳ አደርገዋለሁ፣ ኤርትራ ጋር መስማማበት አጀንዳ አደርገዋለሁ። ለሁለቱ አሳልፌ ብሰጣቸው እኮ ኦልሬዲ ከጀርባ ሆነው ጦርነቱን መደገፉን እንዲያቆሙ ማድረግ ይችላሉ። ስለዚህ የጎጃሙ፣ የሸዋው፣ የወሎ አንሶ ጎንደር ላይ ልወጋ አይገባም። እንደምታውቁት ቀዳማዊ እመቤቷ ከእናንተ ምድር የተገኘች ነች። ስለዚህ ልጃችሁ ነኝ፣ ልትቀበሉኝ ይገባል፣ ልትታደጉኝ ይገባል። በየአቅጣጫው አደጋ ትሬት እየመጣብኝ ስለሆነ ከጎኔ ቁሙ የሚል ተልእኮ ሰጥቶ ነበር። አይ የምትሉ ከሆነ ግን ቢያንስ ጎንደር ላይ ያለውን ሽፍታ ብሎ ነው የጠራው። ጎንደር ላይ ያለውን ሽፍታ አጥፍታችሁ ጎንደርን አረጋግታችሁ ልክ እንደ ጅማ ማድረግ የማትችሉ ከሆነ ግን እኔም አቋሜን ለመቀየር እገደዳለሁ ብሎ መናገሩን ገልጸን ነበር። አሁን ላይ አብይ አህመድ የሰጠው ስምሪት በከፊል መሳካቱን በሚገልጽ መልኩ ሰሞኑን በተደጋጋሚ ከጎንደር አካባቢ እጅ ሰጡ፣ ትጥቅ ፈቱ የሚል ዜና እያየን ነው። ከሌላው በተለየ መልኩ ማለት ነው። ለምሳሌ አሁን ማስረሻ ሰጤ እጅ ሰጠ ልንል አንችልም። እጅ ሰጠ ሳይሆን ተልኮውን አጠናቆ ተመለሰ ነው ልንል የምንችለው። እስካሁን ድረስም ለአማራ ሲሰራ አልነበረም፣ እንደ ፋኖ ሲታገል አልነበረም። አማራውን ሲታገል ነበር፣ ፋኖ ሲታገል ነበር። እውነቱ ይሄ ነው። እና ይህን ሊያደርግ የቻለው ደግሞ መጀመሪያም ዩኒቨርሲቲ ገብቶ እኮ አገዛዙ ዩኒቨርሲቲ አስገብቶ እያስተማረው ነበረ። ከዛ እነ ዘመነ ካሴ እና አስረስ ማረ የሚገርም አደረጃጀት ሰርተው መታገል ሲጀምሩ ያንን እንዲጠልፍ ትምህርቱን አቋርጦ እንዲገባ አደረገው። ከገባ በኋላ ለመከፋፈል ጥረት ሲያደርግ፣ ትግሉን ለማዳከም ጥረት ሲያደርግ ነበር። እና አሁን ላይ ማስረሻ ሰጤ ቀዳ እጁን ሰጠ ልንል አንችልም። ተልእኮውን ጨርሶ ተመለሰ ነው። ወደ እናት ድርጅቱ ወደ አዛዦቹ ተመለሰ ነው ልንል የምንችለው። በዚህ ጉዳይም ላይ ሰፊ ፕሮግራም ስንሰራ ነበር። በተመሳሳይ መልኩ ጎንደርም ላይ፣ ወሎም ላይ፣ ሸዋም ላይ እንደዚሁ አይነት ሰርጎ ገቦች አሉ። አገዛዙ በፋኖ ስም ጥፋት እንዲፈጽሙ፣ ትግሉን እንደከፋፍሉ፣ እርስ በርስ የመገዳደል ስራን እንዲሰሩ አስርጎ ያስገባቸው አሉ። አሁን ላይ ትጥቅ ፈተው ገቡ ከሚባሉት መካከል አብዛኞቹ እንደዛ ያሉ ቢሆንም ከዛ ውጭ ግን ስራ በመሰራቱ የተነሳ ገንዘብ ኢንቨስት በመደረጉ የተነሳ ደግሞ ጎንደር ላይ አንዳንዶቹን እያስገዱ ማስገባት ችለዋል። እና አብይ አህመድ የሰጠው ስምሪት በነ ኮሎኔል ደመቀ አሸተ ደምለው በናገኘው ተሻገር እና በቀዳማዊት እመቤቷ በናገዬ አድማሱ አማካኝነት የሰጠው ስምሪት በከፊል እየተሳካ ነው ማለት ይቻላል። ከዛ ውጭ ግን አንድ ሁሌም የሚያስገርመኝ ነገር አለ። ሁሌም ማለት ነው። ይህንን ስናገር ከሆነ አካባቢ ጥላቻ እንዳትመድቡት። እኔ ከየትኛውም አካባቢ በላቀ መልኩ ከየትኛውም ቀጠና በላቀ መልኩ አርበኛ ያለበት ቦታ ጎንደር መሆኑን የምዘነጋ ሰው አይደለሁም። ጎንደር አርበኛ እንዳለ ሁሉ ግን በጣም አስገራሚ ስነ ልቦና ያላቸው ኃይሎች የሚፈጠሩበት ቦታ ሆኗል። ከአማራ ጥቅም በተቃራኒ የተሰለፉ ከየትኛውም የአማራ ኢንተረስት ጋር የሚያስማማቸው አጀንዳ የሌለ እና ከአማራ ጥቅም በተቃራኒ የተሰለፉ ቀብራራው የሚለውን አባባል የሻሩ በርካታ ባንዶች ሲፈጠሩ እያየን ነው። ጎንደሬ እንግዲህ ቀብራራ ነው የሚባለው አይደለ? የመጨረሻ ለማኝ ተልካሻ የሆኑ የጎንደርን ሕዝብ ስነ ልቦና የማይወክሉ ድኩማኖችን ግን እያየን ነው። አጎብዳጆችን እያየን ነው። ብአዴንን የሚያስንቁ ጥቅመኞችን እያየን ነው። ብአዴን እንኳ በአንዳንድ ነገሮች እኮ ቢያንስ ድምፁን ሲያጠፋ እንኳ ታውታላችሁ። ድምፁን ሲያጠፋው ማለት ነው። አሁን አያሌው መንበርን የሚሰሩትን ተመልከቱ። አያሌው መንበር የሚሰራውን የጅል ፖለቲካ የሚሰራ አንድ የብአዴን አመራር ልታገኟችሁ ነው። እኔ እስከዛሬ የልጅ ብልጣብልጥ ይመስለኝ ነበረ። አሁን የነጌትነት አለመሆን አካሄድ አይታችሁ ከሆነ የብልጣብልጥ አካሄድ ነው። እልም ያለ ገገማ ከፖለቲካ የጸዳ ሰው ማለት አያሌው መንበር ነው። ያም ሆኖ ግን ብአዴንን የሚያስንቅ ጥቅመኛ እንደሱ አይነት ጥቅመኛ በብዛት ሲቀፈቀፍ እያየን ነው። አማራን ለሚገድል ሜዳሊያ የሚሸልም፣ አማራን ለሚወድም፣ አማራን ለሚያጠፋ ሜዳሊያ የሚሸልም ኃይል ተፈጥሯል። አርበኞቹ ጀግኖቹ ወደ ጫካ ሲገቡ ከተማውን የተቆጣጠሩ ፖለቲካውን የተቆጣጠሩ ባንዳዎች አማራን ዋጋ የሚያስከፍሉ ኃይሎችን ሁሉ የሚሸልሙበት ቦታ ሆኗል።
እነዚህ ሁሉ የምታዩቸው ካባ ያለበሱ ጎንደር ላይ የተሸለሙ ናቸው። አዳነች አቤቤ የተሸለመችው ጎንደር ላይ ነው። እና አረጋ ከበደ፣ ቀዳማዊት እመቤቷ፣ አብይ አህመድ፣ ዳኛቸው አሰፋ የመሳሰሉ ባንዳዎች ሲሸለሙ ያየነው እዛው ላይ ነው። ስለዚህ አማራን የሚያወድም የሚገድሉ በሙሉ ሜዳ ላይ የሚሸለሙበት ካባ የሚደርቡበት ሆኗል። የአማራን ትግል የሚያጣጥሉ ሰዎች የሚከበሩበት ጎንደር ዩኒቨርሲቲ ትናንት የሸለማት መዓዛ ብሩ፣ ትናንትና ደግሞ ኢጋድ ወርቅነህ ገበየሁ ሸልሟታል። አሁን መዓዛ ብሩ ለአማራ ኬስ አንድ ቀን እንኳ ርዕስ አድርገው አታውቅም እኮ። የአማራን ጉዳይ አንድ ቀን የአማራን ተውት፣ የምትኖርበትን የአዲስ አበባን ጉዳይ የስፖንሰር ገንዘብ ከመቀፈል ባለፈ የስፖንሰር ገንዘብ ከመሰብሰብ ባለፈ አንድ ቀን የአማራን ኢሹ ርዕስ አድርገው አታውቅም። እና መዓዛ ብሩ አንጋፋዋ ጋዜጠኛ አይኖ በጣም ወዳት ናት። ድምጿ ያምራል፣ ፕሮግራሟ ምናምን ጎበዝ ናት፣ አቅም አላት። ግን ደግሞ በሁሉም ጊዜ እንደምናየው ከስርዓቱ ጋር ተመሳስላ ጥቅሟን ስታካብት ነው የምናውቃት። ጭራሽ ለሽልማት የምትበቃ ሰው አይደለችም። በጭራሽ እንደዛ አይነት ሰው አይደለችም። አሁንም ኢጋር ላይ የተሸለመችው የአበበ ባልቻ ሚስት በመሆኗ የተነሳ የኛው ሰው ናት ተብሎ ሽልማት ተሰጥቷታል። በአንድ ወቅት ግን ጎንደር ዩኒቨርሲቲ ልክ እንደ ኢሌኒ ሁሉ እንደ ሽልማት የሚዘነጋ አይደለም። አማራ ሲያለቅስ ተሞሸረች ጎንደር እያለ የሚደንስ አማራ ሲያለቅስ ተሞሸረ ጎንደር እያለ የሚለግስና ጃኖ የሚለብስ ኃይል ተፈጥሯል። በአማራ ሐዘን ላይ ጃኖን ለብሶ ተሞሸረች ጎንደር እያለ ሞዘዝ የሚል ኃይል እንደዚሁ እየተፈጠረ ነው። ስለዚህ ይህንን ኃይል መታገል ያስፈልጋል። አሁንም በርካታ ኃይሎች እጅ ሰጡ ምናምን ሲባል እያየን ያለ ነው አብይ አህመድ ስምሪት በመስጠቱና እነዚህ ሰዎች ኢንቨስት አድርገው የማስከዳት ስራ እየሰሩ በመሆኑ የተነሳ ነው። አብዛኛው ግን ሰርጎ ገብ መሆኑ እንዳይረሳ። ሰርጎ ገብ የነበረ ተላላኪ የነበረ ኃይል ደግሞ ሲወጣ ትግሉ ጠራ ነው የሚባለው። ትግሉ ተዳከመ ሳይሆን ትግሉ ጠራ። ወሎ ላይ ማስረሻ ሰጤ ከጎጃም ሲያባረሩት ወሎ ገብቶ ደገር ላይ ሲሰራ የነበረው ነውር ይዘገነናል፣ በጣም ይዘገነናል። አንድ ስም ካለው አርበኛ ነኝ ከሚል ግለሰብ የሚጠበቅ አይደለም። ይህ ሰውዬ ሲገባ ደስ መሰኘት ያለብን እኛ አማራዎች እንጂ የብልጽግና የሳይበር ሚሊሻ አይደለም። ውስጥ ላይ ሆኖ ሲከፋፈል ሲያዳክም የነበረ ግለሰብ እንደመሆኑ መጠን እጁን ሰጥቶ ሲገባ መደሰት ያለበት አማራው ነው። አስፈላጊ ከሆነ እስክንድር ነጋንም ልንመርቅላችሁ እንችላለን። እኛን የሚያስጨንቀን የማስረሻ ሰጤ መሄድ ሳይሆን የእስክንድር ነጋ መቀመጥ ነው። እስክንድር ነጋ አማራ ትግል ውስጥ በሚጠቅመው ፖዚሽን ላይ በአቅሙ ልክ መንቀሳቀስ ይችላል። እስካሁን ድረስ ረብጣ ዶላር ተሸክሞ ገብቶ ያለ አቅሙ ባንዳውንም ምኑንም አሰስክሰሱን ሁሉ ሰብስቦ ሊቀመንበር ነኝ እያለ ሲፎክር ነበር። ስለዚህ ከዚህ አካሄዱ ተስተካክሎ በምትመድሙ ቦታ ለመስራት ዝግጁ ነኝ ብሎ በቅንነት መግባት የሚችል ከሆነ እንደግፈዋለን። ለምሳሌ ያለው እንግሊዘኛ የውጭ ጉዳይ ላይ እንዲሰራ ሊያደርገው ይችላል። ዓለም አቀፍ ግንኙነት ላይ በርካታ ስራ እንዲሰራ የሚያደርገው ነው። የእንግሊዘኛ ችሎታው የተሻለ ስለሆነ በእንደዚህ አይነት ቦታ ሊመደብ ይችላል። ከዛ ውጭ ግን እስክንድር ነጋ የሚመጥነው ካልሆነ በስተቀር የሚሰበሰበው ፋኖ ወይም ትግል ሊኖር አይችልም። ሌላው በቅርቡ የሚከሰት አንድ ነገር ልንገራችሁ። ወልቃይት ከተመለሰ አልፋሽ ጋር ቢሄድም ችግር የለውም፣ ደለሎ ለሱዳን ቢሰጥም ችግር የለውም ብለው የሚያምኑት ራስ ወዳዶቹ ሰልፊሾቹ የወልቃይት አመራሮች በቅርቡ ወልቃይት ላይ አዲስ ፖለቲካ ሲያራምዱ እናያለን። ውስጡን እየተሰራበት መሆኑን የደረሰ መረጃ ያመለክታል። ከፌዴራል መንግስት ጋር ከኦህዴድ ጋር በመነጋገር ወልቃይት የትግራይ መሆን የለበትም የአማራ መሆን የለበትም ተብሎ በመወሰኑ የተነሳ በፌዴራል ለመተዳደር ጥረት እያደረጉ መሆኑን በተደጋጋሚ ስንዘግብ ነበር። አንዳንድ የምንናገራቸው ነገሮች ዘግይተው ሊገለጹ ይችላሉ። በተጨባጭ ግን ነገ በእርግጠኝነት የምነግራችሁ ወልቃይት ወደ ኦሮሚያ ይካለላል። ወደ ኦሮሚያ ማለት ወደ ፌዴራል ይካለላል ማለት ነው። ልክ እንደ ድሬዳዋ ሁሉ በፌዴራል የሚተዳደር ይሆናል ራሱን ችሎ። ያ ማለት በፌዴራል ተዳደረ ማለት ወደ ኦሮሚያ ተጠቃለለ ማለት ነው። ምክንያቱም አሁን የፌዴራል መንግስት የሚባል የለም። ፌዴራል ላይ የምታገኙት ኦህዴድ ነው። አዲስ አበባን ፊንፊኔ እያለ የሚጠራ ጉር ነው የምታገኙት። ስለዚህ አዲስ አበባን ፊንፊኔ ያደረገ አካል ትናንትና ደግሞ ድሬዳዋ የኦሮሚያ ነበረች የሚል ንግግር ሲያደርግ የተሰማ አካል ወልቃይትንም ከስሩ ሲያስገባው የኦሮሚያ ሆነ ባይ ዲፎልት ማለት ነው። ስለዚህ ይህ በቅርቡ እንደሚከሰት
መናገር እወዳለሁ። ሌላው እንግዲህ ዘመቻ ጎቤ ሊታወጅ መሆኑ ተሰምቷል። ከአርማጮ ላይ የገባውን ያገዛዙን ኃይል ጠራርጎ የሚያስወጣ ዘመቻ ጎቤ ሊታወጅ መሆኑን ሰምተናል። በተረፈ ግን ጎንደር ከየትኛውም አማራ በላይ ጉዳት ያስተናገደ መሆኑ እንዳይረሳ። አንዳንድ ጊዜ ኢንጂነር ስመኘውን እንኳን ሳስብ ወሎ ሆኖ ቢሆን ኖሮ፣ ጎጃም ሆኖ ቢሆን ኖሮ፣ ሸዋ ሆኖ ቢሆን ኖሮ ስንት ነገር ይሰራ ነበር። ስንት ነገር ማለት ነው። ያን የመሰለ ኢንጂነር ከፖለቲካ የጸዳ ለሀገሩ የሚጠቅም ስራ እየሰራ የነበረ ኢንጂነር ገንድሶ ሲጥለው አብይ አህመድ ለጎንደር ያለውን አመለካከት ገልጿል። ይህ ሰውዬ እስካለ ድረስ አባይ ግድብ ላይ ማሳካውን የማቀደውን ህልም ላሳካ አልችልም ብሎ እሱን አስወግዶ የሰፈሩን ልጅ የኔ የሚለውን ኦሮሞ አምጥቶ መሾሙ የሚሰነጋ አይደለም። ግን አልበስብሰውታል። እንዳልኳችሁ ነው ቅድም መግነን ያለበትን እንዲገና ያደርጉትም። ተራ የሆኑ ስብዕናዎችን ደግሞ ከአባ ሲደርቡላቸው ታያላችሁ እንጂ ለጎንደር ያለውን ጥላቻ አብይ አህመድ ከሁሉም በፊት ኢንጂነር ስመኘውን በመግደል አሳይቷል። እነ ዶክተር አምባቸው ሐቀኞቹ እነ ዶክተር አምባቸው የተገደሉት በአብይ አህመድ ነው። አብይ አህመድ በጠነሰሰው ሴራ ነው። ሌላውን ተውትና አልፋሽካ ግዙፍ መሬት እኮ ነው አይደለም እንዴ? ከወልቃይት የማይተናነስ ግዙፍ መሬት ነው። ግን አልፋሽካን ደግሞ እንዴት አድርጎ እናስወረረው ተደጋጋሚ ፕሮግራም ሰርተንበታል። የሆነ ሰዓት ላይ ነው ፋኖ ዘመቻ አልፋሽካ ወይም ደለሎ በሚል ስያሜ ዘመቻ ላይ ውጅ ነው ተብሎ ነበር። ከዛ በኋላ ደበዘዘ። ግን የአልፋሽካ ጉዳይ አሁንም ቢሆን ቀላል ነገር አይደለም። ግዙፍ መሬት ነው። ለጀነራል አልቡርሃን ይህችን ቦታ ተቆጣጠርና ለዩኤ ስጥልኝ፣ እዚች ላይ አንዳንድ ሰብሎችን ማምረት ስለሚፈልጉ ለነሱ ስጥልኝ ብሎ እንዳስወረረው በወቅቱ ጀነራል አልቡርሃን በጻፈው የትዊተር መልእክት አመላክቶ ነበር። ወደው ያ የትዊተር መልእክት እንዲጠፋ ቢደረግም ከዛ በኋላ ደግሞ አልቡርሃን ቀርቶ የማይኛ ግዛት ነው ብሎ ዩናይትድ አረብ ኤሚሬትስን ቢሸመጥጥም ዓላማው ግን ያነበረ። ስለዚህ የጎንደር ህዝብ እንዳጠቃላይ ስታዩት በዚህ አገዛዝ የተጎዳው እንጂ የተጠቀመው ነገር የለም። አሁንም ቢሆን ግን ከአርበኝነት አንጻር ካየነው ሰፊ ቁጥር ያለው አርበኛ የሚገኘው ጎንደር ላይ መሆኑ የሚካድ አይደለም። በተመሳሳይ መልኩ ግን ከነዚህ አርበኞች በተቃራኒ ከጎንደር አማራ ጥቅም በተቃራኒ የተሰለፉ ባንዳዎች እየተቀፈቀፉ ስለሆነ እነሱን መታገል ያስፈልጋል። ቱሪዝምን ከቅርስነት ወደ ቁርስነት እንቀይረው ነው። ቅርሱ አለ፣ ግን ቁርስ መሆን አልቻለም። ትላልቅ ቅርስ ይዘን ወደ ቁርስ መቀየር ባለመቻላችን የገንዘብ ምንጭ መሆን የሚችሉ ቅርሶች መጠገን እንኳን ወደማንችልበት ደረጃ ወርደዋል። የዜሮ ግቦች ደግሞ አሉ። የቅድም መቀነስ ነው። የዜሮ ግቦች 5 ናቸው። ዜሮ ተረጂነት፣ ዜሮ መሬት ጾም ማሳደር፣ ዜሮ ተፈናቃይ፣ ዜሮ ኮንትሮባንድ፣ ዜሮ ሽፍታ። እንደሰማችሁት የአብይ የመደመር መንግስት መድረክ ክፍል 2 ትናንት ቀርቦ ነበር። ትናንትናም ተመልካች አልነበረውም። በጠቅላይ ሚኒስትሩ ወይም በአብይ አህመድ ስም በተከፈተው የዩቲዩብ ቻናል ላይ ነበር ቀድሞ የተለጠፈው። ያየው ተመልካች እስካሁን 4000 አልሞላም። የአብይ አህመድ ተቀባይነት በመንኮታኮቶ የተነሳ እስካሁን ድረስ ያየው ከ4000 ማለፍ አልቻለም እና ምን አለ? ዜሮ ሽፍትነት፣ ዜሮ ተረጅነት ይረጋገጣል ብሏል። በቀጣይ ዜሮ የምናደርጋቸው ሽፍትነትን፣ ተረጅነትን ዜሮ እናደርጋለን ብሏል። ዜሮ ሽፍትነት የሚረጋገጠው ምንድን ነው? በጥይት ነው። ዜሮ ሽፍትነት የሚረጋገጠው በድርድር በንግግር በውይይት አይደለም፣ በጥይት ነው። እሱንም ተናግሮ ነው ያለፈው። ዜሮ ተረጅነት ደግሞ በስበት ነው። ሎ ኦፍ አትራክሽን ነው። እንደሰማችሁት ፕሮስፐሪቲ ጎስፔልም የተሰበከበት ነው። ቀመራችን ፍሪሊዮን ነው ብሏል። የብልጽግና ፍልስፍና ለነገ ማበደር ነው ብሏል። ለነገ ማበደር የሚለው ከፕሮስፐሪቲ ጎስፐል የተወሰደ ነው። ሲድ ፌዝ ይባላል። ጊቭ ቱ ጌት ወይም ደግሞ ዘሞሪ ጊቭ ዘሞሪ ጌት የሚል ፍልስፍና አለው ፕሮስፐሪቲ ውስጥ። ይሁንና ግን አብይ በመድረክ ደረጃ እንደዛ ብሎ ቢናገርም በተግባር ግን የህዝብ የሆነውን ነገር ሁሉ ሙጥጥ አድርገው ካዝናቸው ውስጥ በማስገባት ነው የሚታወቁት የኦህዴድ አመራሮች።
የኦህዴድ አመራሮች የሚታወቁት ዘሞሪጌት በሚለው ፍልስፍናቸው ሳይሆን ሙጥጥ አድርገው ህዝብ ኪስ ውስጥ ያለውን በግብር በተለያየ መልኩ እየበዘበዙ ካዝናቸውን ሲሞሉ፣ ቤታቸውን ሲሞሉ፣ ሆዳቸውን ሲሞሉ ነው የሚታወቁት። ሌላው ስለ ቱሪዝም ተናግሯል አብይ አህመድ ትናንት አምልጦት ቱሪዝም ቢኖረንም ገቢ ማግኘት አልቻልንም በማለት እስከ ዛሬ ድረስ ሲቀርብ የነበረውን ሪፖርት አፈራርሶታል። እንግዲህ ከቀናት በፊት እንኳን የቱሪዝም ሚኒስትሯ ወደ ሚዲያ መታ በተናገረችው ፍጹም አሰፋ ማለት ነው በሩብ ዓመት 1.4 ቢሊዮን ዶላር አግኝተናል ብላ ነበር። በሩብ ዓመት ውስጥ 1.4 ቢሊዮን ዶላር አግኝተናል። ብር አይደለም ዶላር ነው። ከፈረንጆች ከውጭ ቱሪስቶች 1.4 ቢሊዮን ተገኝቷል ብላ ነበር እና ከዚህ በላይ እንዳርጋችሁ ገቢ ታገኛላችሁ። አማራ ክልል እንኳን በአንድ ዓመት ውስጥ ከ3.7 ሚሊዮን በላይ የሀገር ውስጥና የውጭ ቱሪስት ጎብኝቶኛል ብሏል። የአብኑ ቡችላ አማራ ክልል ላይ የተመደበው ማለት ነው 3.7 ሚሊዮን ቱሪስት ጎብኝቶናል ብሏል። በኋላ ሲጠና ምንድነው ተብሎ ሲጠና የአብይ አህመድን መከላከያ ቆጥሮ ሪፖርት እንዳደረገ ቢረጋገጥም ሌላው አብይ ያመለጠው ነገር ምንድነው? ሰላም ከሌለ ቱሪዝም የለም ብሏል። ቱሪዝም ቢኖረንም ገቢ ማግኘት አልቻልንም። ገቢ ለማግኘት ደግሞ ሰላም ያስፈልጋል። በዚህ ዘመን ላይ እንደ ድሮ በመርከብ በጀልባ ተጓጉዞ መጥቶ አደጋ ቀጠና ውስጥ የሚገባ የለም። ሰላም መኖሩን አረጋግጦ ነው የሚመጣው በማለት ተናግሯል። ይሄ እውነት ነው። እኛም ስንናገረው የነበረው ይሄ ነው። ኢትዮጵያ በጦርነት እየታመሰች እነ ፋሲልን እነ ላሊበላን እነ አክሱምን መጎብኘት የማይቻልበት ሁኔታ ተፈጥሮ አብይ አህመድ ሊያስተዋውቀው የሚሞክረውን ሶፍ ዑመርንም ጭምር በመኪና ተሄዶ ያለ ጠባቂ መጎብኘት የማይቻልበት ሁኔታ በተፈጠረበት የእናንተ የቱሪዝም ገቢ እንዴት ነው እያደገ የመጣው እያልን ነበር ስንጠይቅ የነበረው። ዛሬ አንድ ቻይናዊ በፖሊስ አንግል ይደረግ መሆኑን ሲገልጽ ይሰማል። ቻይናዊ እና የኢትዮጵያ ህዝብ በጣም ጥሩ ህዝብ ቢሆንም ፖሊሶቹ ግን እንደዚህ አይነት ነገር ሲያደርጉ ማየቴ አስጠንግጦኛል እያለ ሲናገር ነበር። I don't know here I will so another open my camera and they say stop and they ask me where you go, so give me passport with a bad attitude and I gave him a passport and they wear a police uniform. They say give me money. ሌላው በአብይ አህመድ መድረክ ላይ ወደብ ተረስቷል ጌታዬ፣ የወደብ ጉዳይ ተረሳ። ባለፈው ቡሬ ላይ አንድ ድሮን ከወደቀችባቸው በኋላ ቡሬ ላይ ለቅኝት የተላከች አንድ ድሮን የኢሳያስ አፈወርቂ መንግስት ጠብ አድርጎ ከከሰከሳት በኋላ የምን ወደብ የምን ባህር በር ኮፕ 32 ሆኗል አጀንዳው። ኮፕ 32 ሁለት ዓመት ባህር በር እያልዋዛጉ ኮፕ 32 አይ ቲንክ ከሁለት ዓመት በኋላ ነው የሚካሄደው። ወሬው ግን አሁን ተጀምሮላችኋል። ለዚህ ምክንያቱ ደግሞ ኢሳያስ አፈወርቂን ሊያስፈራሩ ድሮን ሲልኩ እንደ ፋኖ እንደ ምናምን አይደለም፣ አንቲ ድሮን ገዝቶላችኋል። ከዛ ውርዶ ሲፈጠፍጣት አብይ አህመድ ኮፕ 32 ብሎ ነው አሉ ድንጋጤውን የገለጸው። ከዛ በኋላ ርዕስ ተቀይሯል። በአሁኑ መድረክ ላይ የባህር በር ጉዳይ ተረስቶልሃል አብይ። ዜሮ መደረግ ያለበት አንድ ድጅት ሁለት ድጅት መሆን ያለበት ሙሉ ለሙሉ መጥፋት ያለበት ሙሉ ለሙሉ ልናሳካው የሚገባው እያለ እቅዱን ሲያስተዋውቅ የባህር በሩን ጉዳይ ሙሉ ለሙሉ ሰርዞት ነበር። ሁለተኛውን ድሮን ቢፈጠፍጥማ 4 ኪሎን ጥሎ ይፈረጥጥ ነበር። ምክንያቱም አብይ አህመድ የሚተማመነው በወታደሩ አይደለም፣ የሚተማመነው ከምንም በላይ በድሮኖቹ ነው። እና የአሁኑ መድረክ ከሌሎቹ ለየት የሚያደርገው የባህር በር ያልተወራበት መሆኑ ነው። ሌላው 100% የምርጫ ምቹነት መፍጠር ያስፈልጋል ብሏል አብይ አህመድ። አይቀሬ ነው የምርጫ ጉዳይ አይቀሬ ነው ብሎ አመራሮቹን ሲያስጠነቅቅ ተሰምቷል። ምርጫው አይቀሬ ነው ያለው ደግሞ ሌጂቲሜሲ የምናገኝበት ጉዳይ ነው። ሀገረ መንግስቱን ለማፍረስ ብልጽግናን ለማንኮታኮት ምርጫውን ሊጠቀሙበት እያቀዱ ስለሆነ በባሌም በቦሌም ብለን ሊያፈርሱት የሚፈልጉትን የሌጂቲሜሲ ጉዳይ ልናረጋግጥ ይገባል በማለት ተናግሯል። ሰላም የለም ምርጫ አያስፈልግም ምናምን የሚባል ነገር ስርዓት መንግስት ለማዳከም ለማፍረስ እንደ ኢንትሪ ፖይንት የሚሰራ ስለሆነ እያንዳንዱ ወረዳ፣ ዞን፣ ክልል ራስን መፈተሽ ያለብህ ሌጂቲሜት ለመሆን ምርጫ ዴሞክራሲያዊ ለሁሉም ኃይሎች አስቻይ እንዲሆን መስራት ነው። በሌላ መልኩ ደግሞ የሀፓን አዳራሽ እየከለከለ ማለት ነው።
ኢህአፓ አዳራሽ ተከለከልኩ ብሏል። በእርግጥ ተከልክሎ ይሁን ለጨዋታው ድምቀት ይሁን አብረን የምናየው ይሆናል። በነገራችን ላይ ይህን እንድል ያስገደደኝ ነገር አንዳንድ የተፈቀደላቸው ተቃዋሚዎች የፖለቲካ ሜዳውን እየተቆጣጠሩ ስለሆነ ነው። አብይ አህመድን ተቃዋሚ ሆነው አብይ አህመድን በሚገራርም ቃላት እንዲሳደቡ እና ህዝብ እንዲጫወቱ የተፈቀደላቸው ተቃዋሚዎች አሉ። ዛሬ ላይ እስከ ዛሬ ኢትዮጵያኒስት የአንድነት ኃይል ምናምን ሲጫወቱ ቆይተው እጥፍ ብለው ወደ ብልጽግና ካምፕ ሲገቡ እንዳየነው ሁሉ ብልጽግና ካምፕ ውስጥ የነበሩ ኢዜማ ካምፕ ውስጥ የነበሩ እዛ ውስጥ ነው ሲያምታቱ የነበሩ ደግሞ አሁን ላይ ተቃዋሚ እንዲጫወቱና የምርጫውን ሂደት እንዲያቀላጥፉ የተፈቀደላቸው አሉ። አንዳንድ ፖለቲከኞች አንዳንድ ፓርቲዎች የሚያሸንፉበት ሁኔታ እንዲፈጠር አብይ አህመድ እየሰራ መሆኑን ሰምተናል። ለዚህ ምክንያቱ ደግሞ እነዛን ፓርቲዎች ያደራጃቸው ራሱ ብልጽግና ነው። ትንንሽ ብሔረሰቦች ክልሎች ውስጥ የተደራጁ ፓርቲዎች አሉ። እነዛ ፓርቲዎች ውስጣቸውን ከፈት ብታደርገው ብልጽግና ነው የምታገኘው። ስለዚህ በዛ መልኩ ያደራጃቸዋሉ እና እነዛ አጃቢ ሆነው ይቀርባሉ። ከዛ በኋላ 90% 80% ከተመረጠ እሱ በቂ ነው። 20%ቱም ሌሎች ስላልሆኑ ማለት ነው። እነዛ 20%ም ልክ እንደ ብርሃኑ ነጋ እንደ በለጠ ሞላ ያሉ ኤጀንቶች ስለሆኑ እነሱ የሚያሸንፉበት እድል መፍጠር ያስፈልጋል ተብሏል። ሌላው እንግዲህ አብይ ከዚህ በፊት የአሁኑንም መድረክ ስንመለከት ከዚህ በፊት የተናገረው ንግግር ነው ትዝ የሚለን። አብይ ዜሮ ሸፍትነት፣ ዜሮ ተረጅነት እናረጋግጣለን እያለ ሲበሸከት ነበር። ኢትዮጵያ ጌቶች የምትባል ሀገር ትሆናለች እያለ ሲናገር ነበር። ከዚህ በፊት ታስታውሳላችሁ አብይ ስለ ዶላር የተናገረውን። አንዳንድ ባለሀብቶች በርካታ የሆነ ዶላር አስቀምጣችሁ ከሆነ ኢትዮጵያ በጣም በስፋት የውጭ ምንዛሬ ወደ ሀገር ቤት ስላስገባች እንዳትከስሩ ያላችሁን እጃችሁ ላይ ያለውን ብር ወስዳችሁ እንድትመነዝሩ በታላቅ አክብሮት እጠይቃለሁ እያለ ሲናገር ነበር። እስኪ ሰምተነው እንመለስ። የውጭ ምንዛሪ በርከት ያለ ወይም በጥቂቱ በእጃችሁ የያዛችሁ ሰዎች ካላችሁ በጥቂት ቀናት ውስጥ ወደ አካባቢያችሁ የሚገኙ ባንኮች እየሄዳችሁ መመንዘር እና ከኪሳራ ራሳችሁ መታደግ ይኖርባችኋል። በርከት ያለ የውጭ ምንዛሪ እያስገባን ስለሆነ ይሄ ጉዳይ ሳይነገረን ችግር ውስጥ ገባን የሚል ነገር እንዳይመጣ ከዛሬ ጀምሮ በፈጠነ ሁኔታ ያላችሁን የውጭ ምንዛሪ ወደ ባንክ በመውሰድ መመንዘር እንድትችሉ። አሁን እንዳያችሁት ነው የአብይ አህመድ የትኛውም ንግግር ሲጠቃለል ልክ እነዚህ የውጭ ምንዛሪ ነው። በአንድ ወቅት ታስታውሳላችሁ አይደለ? ለአንድ ሁለት ቀን እኮ ዶላር እኮ የመጨረሻ ረክሶ ነበር ማለት ነው። ኢትዮጵያ ከፍተኛ የሆነ የውጭ ምንዛሬ ስላስገባች እንዳትከስሩ ቶሎ ብላችሁ በንዝሩ ያላችሁን ብር ብሎ ትዕዛዝ አስተላልፎ ብዙዎቹን እንዳከሰረ ሁሉ የአብይ አህመድ ንግግርም በትናንትናው መድረክ ከዛም በፊት የተናገረው ንግግር ቅንጣት ታክል ሊተገበር የሚችል አይደለም። ዜሮ ሽፍትነት ቀርቶ አብይ አህመድ ሽፍታ እኮ ነው። የእሱን እኮ ለየት የሚያደርገው አዲስ አበባ ላይ የሚንቀሳቀስ ሽፍታ መሆኑ ነው። መንግስት ተብሎ ሊገለጽ የሚችል አይደለም። አዲስ አበባ ህንፃ ውስጥ የሸፈተ አንድ አማጺ ቡድን ነው። አንድ የደፈጣ ተዋጊ ልትሉት የምትችሉን ነው እንጂ መንግስት ተብሎ ሊገለጽ የሚችል አይደለም። ክልሎችን የሚያስተዳድር ነው ልንለው አንችልም። ደቡብ ክልል ላይ አሁን የተፈጠረ ኃይል አለ። አፋር ላይ የተፈጠረ ኃይል አለ። አማራ ላይ እንደዚሁ፣ ትግራይ ላይ ክልሎች ከሱ ቁጥጥር ውጭ እየወጡ ነው። ሶማሌ ላይ በተመሳሳይ መልኩ እና በመጪው ጊዜ እሱም እና ሽፍታ ተሳዶ የሚጠፋበት ካልሆነ በስተቀር ሽፍታን የሚያጠፋበት ሊሆን አይችልም። ዜሮ ተረጅነት ኢትዮጵያ ካለችበት ደረጃ እየተንኮታኮተች ዶላር እንኳ ትናንትና 150 ብር 160 ብር ሲመነዘር የነበረው 180 እየደረሰ ከ180 አልፎ 185 እየደረሰ ባለበት ሁኔታ አብይ አህመድ ተረጅነትን ዜሮ አደርጋለሁ እያለ ቢያወራ ትርጉም የለውም። የኢትዮጵያ አርሶ አደር ማረስ የማይችልበት ሁኔታ ተፈጥሮ የግብአት አቅርቦቱ እየተመናመነ ባለበት ሁኔታ የሚሳካ ነገር ሊኖር አይችልም። ሁሉም ወሬ ሲጠቃለል ልክ እነዚህ ውጭ ምንዛሬ ነው ማለት ወዳለው። በተረፈ በአፋባሃ በኩል አንድ ስራዎች እየተሰሩ መሆኑን ሰምተናል። ሰሜኖችም ጋር የተበበሩ ስራ ተጠናክሮ ቀጥሏል። እነ ናትናኤል መኮንንም ዛሬ አጋርተውታል። ይሄን ያህል ጊዜ መቀሌ ነበሩ፣ ይሄን ያህል ጊዜ ኤርትራ ውስጥ ነበሩ። ይሄ ለአማራ ህዝብ ትልቅ ብስራት ነው። ያ ግን ብስራት ሊሆን የሚችለው እንደ አፋባሃ እንደ አማራ ደግሞ አንድ መሆን ስንችል ነው። እንደ አማራ አሁንም ብዙ ስራዎች እየተሰሩ ነው። ጎጃም ላይ የሚገርም ሪፎርም እየተሰራ ነው። በነገራችን ላይ የትኛውም አካባቢ ላይ ስትመጡ ምን ተፈጥሮ ነበር መሰላችሁ? ልክ ፊት አውራሪ ራስ እንደሚባለው የሆነ ግዛት ላይ የሆነ ወረዳ ላይ የሆነ ኃይል ከሰፈረ በኋላ የዛ አካባቢ ተወላጅ ነው ወደ ሌላ ቦታ ሂድና ተዋጋ ሲባል በፍጹም
በፍጹም የኔ ማስተዳደር ቀጠና ይችነች የሚል ወረዳ ከዛ ያለፈ ህልም የሌላቸው የፋኖ መሪዎች መፈጠር ተጀምሮ ነበር። አሁን ላይ የመቀያየር ስራ ተሰርቷል። አንድ ወረዳ ላይ የነበረው ወደ ሌላ ቦታ የመውሰድ እና ልክ ወታደራዊ ተልዕኮ አንግበው እንዲቀሳቀሱ ማድረግ ተችሏል። የፊውዳልነት የራስነት አስተሳሰብ ሲሰማቸው የነበሩ ኃይሎች እንደ ወታደር መሪ እንደ ነፃነት ተዋጊ አሁን ላይ ሂድና እዚህ ቦታ ላይ ስፈር ሲባል የሚሰፈር ሂድና እዚህ ቦታ ላይ ተዋጋ ሲባል የሚዋጋ ኃይል እየፈጠሩ መሆናቸውን ሰምተናል። ወደ አንድነት የመምጣት ስራዎች አሉ። ሸዋ ላይ፣ ጎንደር ላይ ወደ አንድ እየመጡ ነው። ወደ አንድ ስትመጡ ግን ጥንቃቄ አድርጉ። እስካሁን ድረስ ተጨባጭ የሆነ መረጃ ያገኛችሁባቸውን ጓዶች ወደ አንድነት ለማምጣት አትድፈሩ። ተጨባጭ የሆነ መረጃ እስካላችሁ ድረስ እንደገና ውስጥ ገብተው የማፍረስ የማጥፋት ስራ እንዳይሰሩ ውጭ ላይ ማቆየት ይመከራል። ወደ አንድነት ከመጣ በኋላ ሌባውና ፖሊሱ፣ ተዋጊውና ባንዳው፣ አርበኛና ጥቅመኛው አንድ ላይ ታጅሎ እንደገና የመፈረካከስ የመበታተን ስራ ከመስራት ይልቅ እያጠሩ መቀላቀል ወሳኝ ነው ማለት ፈልጋለሁ። በተረፈ ግን እስካሁን ድረስ ተጠናናችሁ። ድሮ በእኛ ዘመን አንድ ሴት ለፍቅር ወይም ለትዳር ሲጠይቅ ላጥራህ ይባል ነበር እና አንዳንድ ጊዜ የምንጠናናበት ጊዜ በፍቅር ከምንቆይበት በትዳር ከምንቆይበት ጊዜ ሊረዝም ይችል ነበር። እንጠናና ነው በቃ ባገኘ ቁጥር እንጠናና። ተጠናናችሁ አይበቃችሁም እንዴ? ከ2 ዓመት በላይ እኮ ተጠናናችሁ አይደለም? ስለዚህ እስካሁን ከተጠናናችሁ በቂ ነው። ወደ አንድ መምጣት አለባችሁ። አንዳንድ ሀቀኛ ታጋዮች እናንተ ላይ ተስፋ ማየት ባለመቻላቸው የተነሳ የአቋም ለውጥ ሲያደርጉ እያየን ነው እና እየጠራ ነው በሚል ንግግር ሁሉንም ነገር ልንጋርደው አንችልምና እየሰራችሁት ያለው ነገር የሚበረታታ ነው። ግን በፍጥነት ከመንቀሳቀስና ከመምጣት አንጻር ግን እጥረት ስላለ ይህን አስተካክሉ ማለት እወዳለሁ። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። የጠለስ ሚዲያ ሜምበር ሰብስክራይበር በመሆን ስቲከሮችን በማበርከት ዝግጅታችንን ላይክ፣ ሼር እያደረጋችሁ ለሌሎች በማጋራት ጠለስ ሚዲያን አበረታቱ ብለን የዛሬ ዝግጅታችንን እንቋጫለን። እናመሰግናለን።